ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ የምንመለከተው ስለ ኮምፖዚሽን ኦፍ ፋንክሽንስ ይሆናል። ከዚህ በፊት በነበሩት ቪዲዮዎች ታይፕስ ኦፍ ፋንክሽንስን ተመልክተን ነበረ። እንደ ፓወር ፋንክሽን የመሳሰሉትን ሞጁለስ ፋንክሽን፣ ሳይንም ፋንክሽን፣ ግሬተስት ኢንቲጀር ፋንክሽን እነዚህን ተመልክተን ነበር። በዛሬ ቪዲዮ ደግሞ የምንመለከተው ይህንን ቶፒክ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ኦኬ ሶ ኮምፖዚሽን ኦፍ ፋንክሽንስ የምንለው ነገር ምንድን ነው? አንድን ፋንክሽን ከሌላ ፋንክሽን ውስጥ እየከተትን ወይም ደግሞ አንድን ፋንክሽን ወደ አንደኛው ፋንክሽን ውስጥ ኢንሰርት አድርገን የምናገኘው ሌላ ፋንክሽን ላይ ኮምፖዚሽን ፋንክሽን እንለዋል። ለምሳሌ አሁን ጂ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ብለን ብናስብ ከዛ በኋላ ኤፍ ኦፍ ኤክስ ደግሞ የምንለው 2ኤክስ ቢሆን አሁን ኤች ኦፍ ኤክስ የምንለውን አዲስ ኮምፖዚሽን ኦፍ ፋንክሽን ቢፈጠር ይሄ ከማጋ እኩል ነው ብለን እናስብ። ለምሳሌ ከጂ ኦፍ ኤፍ ኦፍ ኤክስ ጋር እኩል ነው ብለን ብናስብ ኤች ኦፍ ኤክስ የምንለውን። ስለዚህ ይሄ ምን ማለት ነው? ኮምፖዚሽን ኦፍ ፋንክሽን ማለት ነው። አንድን ፋንክሽን ወደ ሌላ ፋንክሽን ውስጥ ኮምፖዝ ማድረግ ወይም ደግሞ መክተት ማለት ነው። ስለዚህ አሁን ጂ ኦፍ ኤክስ ውስጥ ኤፍ ኦፍ ኤክስን ስንከት ያ ማለት እንዲህ እናደርግና በኤክስ ፋንታ እችኛዋን መክተት ማለት ነው። 2x the whole square ይሆናል። ይሄ ማለት 4x square ማለት ነው። h of x ማለት የሁለቱ ኮምፖዝ ሲደረጉ በዚህ መንገድ ይሰጣሉ ማለት ነው። ስለዚህ ይሄን ምን እንለዋለን? ጎፍ ኦፍ x ወይም g of f of x እንለዋለን ማለት ነው። ስለዚህ አንድ የኮምፖዚሽን አይነት ነው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ይሄ let f of a to b and g of b to c be functions ይለናል። Then the function h defined by h of x which is g of x, g of f of x ማለት ነው። ዶሜናችን ምንድነው? like for all x an element of a ያ ማለት እዚህ ጋር f of x is in the domain of g is called composition of g ማለት ነው። ስለዚህ ይሄ ማለት ምንድነው? ሁለቱን ኮምባይን ስናደርግ ይሄንን ይመስላል ማለት ነው። ለምሳሌ አሁን በዚህ መንገድ እንመልከተው። በዚህ መንገድ ማለት ነው። እዚህ ጋር አሁን ኤፍ ኦፍ ኤክስ ተሰጥቶናል ወይም ፋንክሽኑ ተሰጥቶናል። -1 1 0 2 1 -1 2 5 እየተባለ ማለት የጂ ኦፍ ኤክስን ተሰጥቶናል። የተጠየቅነው አሁን ጎፍ ኦፍ ኤክስ እና ወይም ፎግ ኦፍ ኤክስ እንድናገኝ ነው። ሶ ጎፍ ኦፍ ኤክስ ማለት ያ ጎፍ ኦፍ -1 ማለት አሁን የኤፍን -1ን ስንከት የምናገኘው እዚህ ጋር አንድ ነበር። ከዛ በኋላ ያቺን አንድ ወስዳትና እንደገና የዚህን ሬንጅ ማለት ነው የዚህን ሬንጅ ወስድና እንደገና እዚህ ውስጥ ከታሉ የዚህን አንድ ስከት እዚህ ጋር ማን አለ? 3 አለ ማለት ነው። ስለዚህ መልሱ መጨረሻ ላይ ማን ይሆናል? 3 ይሆናል ማለት ነው። እዚህ ጋር እንደምትመለከቱት አሁንም ለምሳሌ 0 ነው እንክተት እስቲ። ለምሳሌ የ0 ሲገባ ማን እናገኛለን? 2። እቺን 2 መልሼ ደግሞ እዚህ ውስጥ ከታለው 2 ከማጋለች ከአንድ ጋር እዚህ ጋር እንደምትመለከቱት ማለት ነው። ከዛ አሁንም ለምሳሌ አንድን እንክተት እስቲ። አንድን እዚህ ውስጥ ስከት ምን አገኛለሁ? -1 አገኛለሁ። ሶ -1 እዛ ጋር ካገኘው በኋላ ደግሞ -1 መልሼ ደግሞ g of x ውስጥ ስከት ማን እናገኛለሁ? እዚህ ጋር ከ-1 ጋር የተጣማረው ማን ነው? 2። ስለዚህ እዚህ ጋር እንደምትመለከቱት የf of x ሬንጁ ማለት ነው ለጂ ኦፍ ኤክስ ዶሜን ነው የሚሆነው ማለት ነው። ዶሜን ነው የሚሆነው ማለት ነው። ስለዚህ አንደኛውን ሬንጅ ለአንደኛው ዶሜን እያደረኩ ነው የምጠቀመው ማለት ነው። ስለዚህ መጨረሻ ላይ ጎፍ ኦፍ ኤክስ ምን ይመስላል? ይሄንን ይሆናል ማለት ነው። ፎጉንም ስትሰሩት በተመሳሳይ መንገድ የጂ ኦፍ ኤክስን ቁጥር እየከተታችሁ ከዛ በኋላ ሬንጁን ታገኙና ሬንጁን ደግሞ መልሳችሁ ያ ማለት ለኤፍ ኦፍ ኤክስ እንደ ዶሜን ተጠቀሙታላችሁ ማለት ነው። ዶሜን ተጠቀሙታላችሁ። ከዛ መጨረሻ ላይ የምታገኙት ሬንጅ ይኖራል። ከዛ ማንን ታጣምራላችሁ ማለት ነው። መጀመሪያ ላይ ያስገባችሁትን ዶሜን እና ያ ማለት የጂ ኦፍ ኤክስ በዚህ ኬዝ ለምሳሌ የጂ ኦፍ ኤክስ ዶሜን እና የኤፍ ኦፍ ኤክስ ሬንጅ አንድ ላይ ይሆኑና እዚህ ጋር እንደምትመለከቱት እናስቀምጠዋለን ማለት ነው። ስለዚህ በዲያግራም ሪፕሬዘንት ስናደርገው ምን ይሆናል? ለምሳሌ 1 ስትከቱት ኤፍ ኦፍ ኤክስ ውስጥ ኤ ይሰጠናል። ከዛ በኋላ ይሄ መልሶ ማን ይሰጠናል? ኤች። ስለዚህ መጨረሻ ላይ ማስቀምጠው ምንድነው? 1 ከኤች ጋር ብዬ ነው ማለት ነው። ስለዚህ መጨረሻ ላይ ሲቀመጥ እዚህ ጋር እንደምትመለከቱት 1 ከኤች ጋር ከዛ አሁንም 2 ለምሳሌ 2 ገባሽ ከዛ ዲ ጋር ሄደሽ ከዛ ዲ ደግሞ መልሶ ማንን ሰጠን? ጂ።
ስለዚህ 2 ከጂ ጋር ማለት መሀል ላይ ያለችዋ ትረሳለች እቺ ፓርት ማለት ነው። ኦኬ አሁን ደግሞ ስንቀጥል እዚህ ጋር ኤግዛምፕል 3 አለን። ሶ ኤግዛምፕል 3 ላይ ኤፍ ኦፍ ኤክስ ኤክስ ፕላስ 1 ተሰጥቶናል። ጂ ኦፍ ኤክስ ደግሞ ኤክስ ስኩዌር ማይነስ ተሰጥቶናል። ኦኬ ሶ እንዴት ይሆናል? እዚህ ጋር ጂያችን አለ። ከዛ ኤፍ ነው እዛ ውስጥ የምንከተው አይደለ? በጎፍ ጊዜ በፎግ ጊዜ ደግሞ ጂን ኤፍ ውስጥ ነው የምንከተው። ስለዚህ አሁን ፎግን ቀድመን እንስራ። ፎግ እዚህ ጋር እንደምትመለከቱት እንደዚህ ይሆንና ኤፍ ኦፍ ይሄ ይሆናል። ከዛ የኤክስ ውስጥ ነው የምንከተው። እዚህ ጋር እንደምትመለከቱት እንዲህ መርሳት የሌለባችሁ ነገር እዚህ ጋር አሁን -2 ቢሆን ከዛ +1 ማለት ነው። እዚህ ጋር እንደምትመለከቱት በኤክስ ቦታ ነው የሚገባው። ዋንን እዚህ ጋር መርሳት የለባችሁም። ስለዚህ መጨረሻ ላይ ኤክስ ስኩዌር -1 እናገኛለን። ሲገለበት ደግሞ እቺን ኤክስ +1ን እዚህ ውስጥ መክተት ነው ኤክስ ስኩዌር ውስጥ። ስለዚህ ኤክስ +1 the whole square -2 ነው የሚሆነው ማለት ነው እዚህ ጋር እንደምትመለከቱት። ከዛ እዚህ ጋር ኤክስ ስኩዌር +2x -1 ይሆናል ማለት ነው። እዚህ ጋር ኤግዛምፕል 4ም አለን። ሶ አሁን ምንድነው እየጠየቅን ያለ ነው? እንደ ቅድሙ ጎፍ ብቻ ኤክስ አልነበረ ጎፍ ኦፍ ኤክስ አልነበረም። አሁን ቫልዩ እየጠየቅን ያለ ነው። ስለዚህ ምንድነው የምናደርገው? መጀመሪያ ይሄ ጂ ኦፍ ኤፍ ኦፍ ኤክስ ነው የሚሆነው። ስለዚህ ሁለትን ቀድመን ኤክስ ውስጥ እንከታታለን። ሁለትን ኤክስ ውስጥ እንከታት እዚህ ጋር ስኩዌር ትሆንና 5 ትሰጠናለች አይደለ? ከዛ ይሄንን 5 አምጥተን እዚህ ውስጥ እንከታለን። መጨረሻ ላይ ራዲካል 5 እናገኛለን ማለት ነው። እዚህ ጋር ጎፍ ኦፍ ኤክስ ሲሆን ደግሞ ጀስት እቺን ቫልዩ ብቻ እንወስድና እዚህ ውስጥ እንከታታለን። ከዛ ራዲካል ኤክስ ስኩዌር +1 ይሆናል ማለት ነው። ኦኬ እዚህ ጋር የዚህ የኮምፖዚሽን ፓርት የመጨረሻው ኤክሰርሳይዝ አለ እንመልከት። የመጀመሪያው የኤ ጥያቄ ላይ ስንመጣ እዚህ ጋር ኤፍ ኦፍ ጂ ኦፍ 3 ነው የተጠየቅነው። ጂ ኦፍ 3 መጀመሪያ እንፈልጋለን። ከውስጥ ነው የምንጀምረው። ጂ ኦፍ 3 ማለት እዚህ ጋር 3 እስከት 3 ጊዜ 3 9 ሲቀነስ 5 4 ታገኛለሁ ማለት ነው። ከዛ በኋላ ይሄ ማለት ኤፍ ኦፍ 4 ነው የምፈልገው ማለት እቺን 4 እዚህ ውስጥ መክተት ነው። ከዛ በኋላ እዚህ ውስጥ እስከት የማገኘው 16 ሲደመር 8 ይሆናል። ያ ማለት 24 አገኛለሁ ማለት ነው። በተመሳይ መንገድ ሌሎችንም ስትሰሯቸው ቀድማችሁ ውስጥ ላይ ያለችዋን እቺ ኤፍ ኦፍ 3 ጂ ኦፍ 0 እና ኤፍ ኦፍ 0 ትሰሩና ከዛ መጨረሻ ላይ ነው የምትከቱት ማለት ነው የቀጣዩ ፋንክሽን ላይ ማለት ነው። እሺ ሁለተኛው ላይ ደግሞ ምንድነው የሚለን? ሌት ኤፍ ኦፍ ኤክስ ይሄ ይሁን ብለን እናስብ። ከዛ ደግሞ ጂ ኦፍ ኤክስ ደግሞ ይሄ ነው ብለን ብናስብ አሁን ጂ ኦፍ ኤክስን ነው የሚጠይቀን። ስለዚህ ጂ ኦፍ ኤክስን ለማግኘት ደግሞ ጀስት ኤፍ ኦፍ ኤክስን ጂ ኦፍ ኤክስ ውስጥ መክተት እችኛዋን እዚህ ውስጥ መክተት ማለት ነው። ያ ማለት 2 ራዲካል ኤክስ ይሆንና -5 እናገኛለን ማለት ነው ጋር በውጭ በኩል። ስለዚህ ስትሰሩ እንትን የምትሉት የምታዩት ላይክ ይሄኛውን እዚህ ውስጥ መክተት ላይ ነው ማለት ነው። ለምሳሌ አሁን ሲና ዲን ስንሰራ ደግሞ ዶሜን ኦፍ ጎፍ እና ዶሜን ኦፍ ፎግ ነው የተጠየቅነው። ስለዚህ ዶሜን ከተጠየቅን ለምሳሌ ዶሜን ኦፍ ጂ ኦፍ ኤፍ ኦፍ ኤክስ ማለት ነው የዚህ ከሆነ የዚህ ዶሜን ማለት የዚህ the whole function ዶሜን ማለት የኤፍ ኦፍ ኤክስ ዶሜን ማለት ነው። ስለዚህ ዶሜን ኦፍ ጂ ኦፍ ኤፍ ኦፍ ኤክስን ፈልጉ ከተባልን ቤዚካሊ የኤፍ ኦፍ ኤክስን ዶሜን መፈለግ ነው። ስለዚህ ዶሜን ኦፍ የዚህ is equals to ከዚህ ዶሜን ኦፍ ከዚህ ጋር ማለት ነው። ከዛ እዚህ ጋርም ስንመጣ the same thing ነው happen የሚያደርገው ማለት ነው። ኦኬ የዚህ ዩኒት የመጨረሻው ቶፒክ የሚሆነው ኢንቨርስ ፋንክሽንስ ኤንድ ዴር ግራፍስ የሚለውን ቶፒክ ይሆናል። ከዚህ በፊት ስለ ኢንቨርስ ሪሌሽን ተመልክተን ነበርና አይ ቲንክ የተወሰነ ያህል ኮንሰፕቱ እንደሚኖራችሁ ተስፋ አለኝ። አሁን ደግሞ በፋንክሽን ኬዝ ላይ ኢንቨርስ ምን ይመስላል የሚለውን ነው የምንመለከተው። እዚህ ጋር ኖት አለ ማስታወስ ያለብን ነገር። ሶ ይሄ ኤፍ ፋንክሽን ቢሆን የሱ ኢንቨርስ ሁሌ ፋንክሽን ይሆናል ማለት አይደለም። ምክንያቱም ለምሳሌ አብሶሉት ቫልዩ ፋንክሽን ቢኖረን ሞጁለስ ፋንክሽን ማለት ነው እንደዚህ አይደለ? የዚህ ኢንቨርስ ግራፉ ሲገለበጥ እንደዚህ ነው የሚሆነው አይደለ? አሁን የዚህ እንዲህ ላይክ ሆሪዞንታል ቨርቲካል ላይን ቴስት ስታደርጉ ይሄ ፋንክሽን ላይሆን ይችላል ማለት ነው። ስለዚህ ሁሌ የአንድ ፋንክሽን ኢንቨርስ ፋንክሽን ይሆናል ማለት አይደለም። ስለዚህ እሱን ማስታወስ አለባችሁ ማለት ነው። ስለዚህ
given a function if its inverse is also a function ራሱ ፋንክሽኑ እና ኢንቨርሱ ራሱ ፋንክሽን ከሆነ then we say that f is invertible and we denote that it's inverse by f inverse ማለት ስለዚህ ኢንቨርሱ የአንድ ፋንክሽን ኢንቨርሱ ራሱ ፋንክሽን ከሆነ ያ ፋንክሽን ኢንቨርቲብል ነው እንላለን ማለት ነው። እስቲ የነዚህን ፋንክሽኖች እንመልከት። ለምሳሌ የኤግዛምፕል 1 ላይ 3x + 2 አለ። ይሄን ኢንቨርስ ስትሰሩ ባለፈው እንዳሳየዋችሁ x እና y ን መቀያየር ነው። ስለዚህ ሲቀያየሩት እዚህ ጋር እንደምትመለከቱት ይሆናል ማለት ነው። መጨረሻ ላይ በኢንተርምስ ኦፍ x ስትገልጹት የቢንም ስትመለከቱ ይሄ ነው። ከዛ መጨረሻ ላይ ኢንቨርሱ እንደዚህ ይቀመጣል። አሁን c ሪስትሪክትድ ሆናል like x different from 2 ተብለናል። ከዛ በኋላ like እንትን ካደረግነው በኋላ ኢንቨርሱን ከሰራን በኋላ መጨረሻ ላይ የምናስቀምጣት ዶሜኗን እዚች ጋር እንገድባታለን። x ከ1/2 ዲፈረንት መሆን አለበት ማለት ነው። ሶ እዚህ ጋር ምንድነው ኖት ማድረግ ያለባችሁ there are functions whose inverses are not functions ማለት ነው። ፋንክሽኖች ፋንክሽን ሆኖ ኢንቨርሳቸው ራሱ ፋንክሽን ያልሆነ ፋንክሽኖች አሉ ማለት ነው። ስለዚህ ለምሳሌ አሁን ለሱ ኤግዛምፕል ልስጣችሁ። እዚህ ጋር ተመልከቱ f of x x³ - x + 1 ነው እና ይሄ ፋንክሽን አይደለም እያለን እና እሱን እንድናሳይ ነው የተጠየቅነው። የዚህ ኢንቨርስ ፋንክሽን አይደለም እያለን ነው የዚህ ኢንቨርሱ ማለት ነው። ስለዚህ f of -1 ሲሆን ለምሳሌ f of -1 ቼክ ስታደርጉት እዚህ ጋር እንደዚህ ይሰጣችኋል። ስለዚህ እንዴት ነው የምትለዩት ኢንቨርሱ ፋንክሽን የማይሆን ፋንክሽን እንዴት ነው የምታገኙት የሚለውን ስናይ ከዚህ በፊት ፋንክሽን ማለት ምን ማለት ነው ብለን ነበረ። የተለያዩ ኤክሶች ተመሳሳይ y ሊሰጡ ይችላል ነበረ ስቲል ፋንክሽን ነው። ነገር ግን አንድ x የተለያየ y ሊሰጥ አይችልም ነበር ብለን ነበር። ይሄ ነበር ሐሳባችን ፋንክሽንን ከሪሌሽን ውስጥ የለየንበት። ስለዚህ አሁን አንድ ፋንክሽን ለምሳሌ ፋንክሽን ነው ብለን እናስብና ነገር ግን የተለያዩ ኤክሶች አንድ ቫልዩ ይሰጣሉ ብለን እናስብ። አንድ y ስቲል ፋንክሽን ነው። ነገር ግን የዚህ ኢንቨርስ ካሰብ ነው ቤዚካሊ ከy ወደ x ነው የሚሄደው ማለት ነው። ስለዚህ አንድ ፋንክሽን የተለያዩ ኤክሶችን ከትቼ አንድ y የሚሰጠኝ ከሆነ የሱ ኢንቨርስ ፋንክሽን አይደለም ማለት ነው። ስለዚህ ያ ማለት ምንድነው ሆሪዞንታል ላይን ቴስት አደርጋለሁ። ለምሳሌ ይሄኛውን ግራፍ ቢኖረን ኖርማሊ ይሄ ፋንክሽን እንደዚህ አይነት ግራፍ ቢሆንና ይሄን ስስለው እንዴት ነው የሚሆነው? እንደዚህ ሆሪዞንታል ላይን ቴስት ሳደርግ ይሄ ላይክ ኢንቨርሱን ብሰራ ሞስት ፕሮባብሊ እንደዚህ ስለሚሆን ሆሪዞንታል ላይን ቴስት አድርጌ 2 ፖይንት ከነካ ቨርቲካል ላይን ቴስት አድርጌ 2 ፖይንት ስለሚነካ የሱ ኢንቨርስ እንትን አይሆንም ማለት ነው፣ ፋንክሽን አይሆንም ማለት ነው። ለምሳሌ ሞጁለስ ፋንክሽን እንውሰድ። እንደዚህ አይደለ ግራፉ? ይሄን እንደዚህ ሳሰምር 2 ፖይንት ይነካል። የዚህን ኢንቨርስ ብፈልግ ሞስት ፕሮባብሊ እንደዚህ ነው የሚሆነው። ስለዚህ ይሄ ፋንክሽን አይደለም ማለት ነው። ሶ ኤክሰርሳይዝ 1.21 አለ እዚህ ጋር። ሶ ፋይንድ ዘ ኢንቨርስ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ ይለናል። እነዚህ ቀላል ናቸው። እናንተ ላይክ ኤክስ እና ዋይን ቦታ እየቀያየራችሁ እንትን ማለት ነው። ለምሳሌ ሲን ልስራላችሁ ነው። አሁን ሲን ስንሰራ እዚህ ጋር f of x ያማት በy ብንገልጸው y = x + 5 over 3x - 4 ይሆናል። ከዛ የxን በy መቀየር ነው። x = y + 5 over 3y - 4 ማለት ነው። ከዛ በኋላ በx አሁን ይሄንን እንዴት ነው ማድረገው? በx አባዛዋለሁ ክሪስ ክሮስ አድርጌ። ስለዚህ 3yx - 4x ከዛ ኢኳልስ y + 5 ከዛ ምንድነው ማድረገው? ይሄንን ወደ ላይ እንውሰደውና እዚህ ጋር ምን ይሆናል? አሁን 3yx አለን እዚህ ጋር y አለ። አሁን yዎቹን እንሰበስባቸዋለሁ በአንድ ሳይድ 3yx - y ምን ይሆናል? 5 + 4x ይሆናል ማለት ነው። ከዛ እዚህ ጋር ምን አለኝ? የጋራ y የጋራ አለኝ ማለት ነው። ስለዚህ y የጋራን ሳወጣ y into 3x - 1 5 + 4x ይሆናል ማለት ነው። ስለዚህ የመጨረሻው መልሴ ምን ይሆናል? y = 5 + 4x over 3x - 1 ማለት ነው።
ስለዚህ ይሄ ደግሞ x is different from 1/3 ማለት ነው። ስለዚህ የአንድን ፋንክሽን ኢንቨርስ ስትፈልጉ በዚህ መንገድ ነው የምትፈልጉት ማለት ነው። ኦኬ አሁን ደግሞ ስለ አይደንቲቲ ፋንክሽን እንመልከት እስቲ በዛው በኢንቨርስ ስር ማለት ነው። ሶ ጊቨን ኤ ሴት a የሆነ f የምንለው ፋንክሽን ቢኖር ከዛ a to a የሆነ ዲፋይንድ ነው ያ ማለት ዶሜኑ a ነው ሬንጁም a ነው ማለት ነው። ስለዚህ is a function given by እንደዚህ for all x an element of a then f is called the identity function on a and denoted by I. so ባጭሩ የዚህ ኮንሰፕት ምንድነው f function ነው ብለን ብናስብ then I is the identity function ብለን ብናስብ I of f እና f of I ከf ጋርና እርስ በርሳቸው እኩል ነው የሚል ሐሳብ ነው ያለን። ስለዚህ ምን እንደሚመስል ፈርዘር እንመለከታለን። ለምሳሌ given a function f a function g is the inverse of f if and only if g of f is identity and f of g is identity. ያ ማለት አንድ ፋንክሽን ኢንቨርተብል ነው ማለት የምናስብበትን እንትን እየፈለግን ነው። ቅድም በግራፍ መልክ አሳይቻችኋለሁ። አሁን ደግሞ በኖርማሊ ላይክ አርithmetic እንትን ተጠቅመን እንዴት እንደምናገኝ ነው የምናየው። ሶ አሁን እኚህ ሁለቱ ኢንቨርስ ናቸው ብለን ካሰብን አንዱ ያንዱ ላይክ ነው እዚህ ጋር ግን አንዱ ያንዱ ኢንቨርስ ነው ብለን ካሰብን አንዱ ስከተው ምን መስጠት አለበት x መስጠት አለበት ወይም አይደንቲቲ x መስጠት አለበት። እንደዚህ ነው መምጣት ያለበት። ስለዚህ አሁን ሁለቱንም ስንከታቸው እዚህ ጋር ምን ይሰጠናል x ይሰጠናል እዚህ ጋርም ደግሞ x ይሰጠናል ማለት ነው። ለምሳሌ ኤግዛምፕል 5ን እንመልከት። determine if each of the following pairs of functions are inverse of each other. ስለዚህ አሁን ያረግን ያለው ነገር ምንድነው ቤዚካሊ አንዱ ፋንክሽን የአንደኛው ፋንክሽን ኢንቨርስ ነው ወይስ አይደለም የሚለው ነው ቼክ የምናደርገው። ስለዚህ አሁን ይሄ ፋንክሽን የዚህ ፋንክሽን ኢንቨርስ ነው ወይም አይደለም የሚለውን አንደኛ fን ኢንቨርስ አድርጌ ከዚህ ጋር ማመሳሰል ይችላልው፣ ሁለተኛ ደግሞ አይደንቲቲ ሩልን መጠቀም ይችላልው ማለት ነው። ስለዚህ አሁን የዚህ አንዱ ኢንቨርስ ከሆነ መጨረሻ ላይ የሚሰጠኝ ተመሳሳይ የሆነ አይደንቲቲ መሆን አለበት። ስለዚህ አሁን ስከተው እዚህ ጋር like insert አድርጌ f of g of x ን ሳገኝ ምን አገኛለሁ -4x + 5 ከዛ ጎፉኑን ሰራ ምን አገኛለሁ -4x + 15 ሁለቱ ምን አይደሉም ከአይደንቲቲ ጋር እኩል አይደሉም። ያ ማለት x አልሰጡኝም ማለት ነው። x ስላልሰጡኝ እነዚህ ሁለቱ ምን አይደሉ ማለት ነው g is not the inverse of f ወይም f is not the inverse of g ማለት ነው። ሶ አሁንም የኢንቨርስ ፋንክሽን ህግ በመጠቀም ስሰራ ለምሳሌ b ላይ የተሰጠኝ ምንድነው ይሄ ነው አይደለ እዚህ ጋር ያሉት። ስለዚህ አንዱ ውስጥ ከትቼ ስሰራ ምን አገኛለሁ ጎፍና ፎግን ማለት ነው። መጨረሻ ላይ x ሲቃለል x ማገኝ ከሆነ ያ ማለት ሁለቱም የአንደኛው ኢንቨርስ ነው ማለት ነው። ኦኬ አሁን ግራፍስ ኦፍ ኢንቨርስ ፋንክሽንስ እንመልከት። የአንድ ፋንክሽን ኢንቨርሱ ግራፉ ምን ይመስላል የሚለው ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ a እንደዚህ ተሰጥቶናል። ስለዚህ ሪፍሌክሽን ነው የሚሆነው ብዙ ጊዜ። ሶ ቀጥታ ግራፍ ኦፍ ኢንቨርስ ፋንክሽን ለመመልከት እዚህ ጋር ያሉትን ኤግዛምፕሎች እንጠቀም። እዚህ ጋር እንደምትመለከቱት የአንድ ኢንቨርስ ከዚህ በፊት ተመልክተን ነበር ሪሌሽን ላይ ስንመለከት የአንድ ፋንክሽን ኢንቨርሱ ሁሌ በy = x ላይን ላይ እንደ ሪፍሌክሽን ነው የሚሆነው። ስለዚህ እዚህ ጋር አንድ ላይን g of x እዚህ ጋር እንደምትመለከቱት አለን። ስለዚህ g inverse of x ደግሞ ምንድነው የሚሆነው የሱ ሪፍሌክሽን ያ ማለት በተመሳሳይ ርቀት ላይ ነው ፖይንቶቹ የሚሆኑት ማለት ነው። ስለዚህ ኤክሰርሳይዝ 1.23 ስንሞክር እዚህ ጋር አሁን አንደኛው ጥያቄ ምንድነው የሚለን use compositions of functions to determine if each pairs of functions are inverse of each other። ስለዚህ ኮንሰፕቱ ምንድነው አሁን 8x አሁን ለምሳሌ ምንድነው የሁለቱ ፋንክሽኖች ኢንቨርስ ናቸው ብለን የምናወራው fog of x equals x then equals g of x ሁለት ፋንክሽኖች ኢንቨርስ ከሆኑ ይሄንን ሩል ያሟላሉ። ለምሳሌ a እንትን ስንል ለምሳሌ fog of x እንትን ብንል 8 into x over 8 ነው የሚሆነው። a ከስንት ጋር እኩል ነው ከx ጋር then gof of x ምንድነው የሚሆነው 8x over 8 ማለት ነው። ስለዚህ እነዚህ እንትኖች
ሁለቱ ኢንቨርስ ናቸው ማለት ነው። ሌሎቹንም ቼክ ስታደርጉ በተመሳይ መንገድ አንደኛው ውስጥ የከታችሁ ከኤክስ ጋር እኩል መሆኑና አለመሆኑን ነው ቼክ የምታደርጉት። ከዛ እርስ በርስ እኩል ይሆናሉ በተዘዋዋሪ። ስለዚህ የዛኔ የአንደኛው ኢንቨርስ መሆኑን ታውቃላችሁ ማለት ነው። ከዛ እዚህ ጋር ደግሞ ሁለተኛ ላይ የዚህን ግራፍ ስኬች እንድናደርግ ነው የሚጠይቀን። ስለዚህ የዚህን ኢንቨርስ ማለት ነው መጀመሪያ የዚህን የግራፉን እንትን እናደርጋለን። ያ ማለት ኤክስ ማይነስቱን ላይክ ለምሳሌ ግራፉን ከሰራን በኋላ ሞስት ፕሮባብሊ ምንድነው የሚያደርገው በኤክስ በዋይ ኢኳልስ ቱ ኤክስ ግራፍ ላይ ሪፍሌክት የሚያደርገው። ስለዚህ እሱን እንድናሳይ ነው የተፈለገው። ስለዚህ በዛ መንገድ የዚህን ፋንክሽን ግራፍ ከሰራችሁ በኋላ የኢንቨርሱንም ግራፍ በተመሳሳይ ኮኦርዲኔት ፕሌን ላይ ማስቀመጥ ነው። ስለዚህ ይህንን ይመስል ነበረ የዚህ ዩኒት የመጨረሻው ሌሰን ይህንን ይመስል ነበረ። ከዚህ በኋላ አፕሊኬሽን ነው የሚኖረው። የአፕሊኬሽኑን በራሳችሁ ታዩታላችሁ። በቀጣይ ዩኒቱን የምንጀምር ይሆናል። ዩኒቱ ስለ ራሽናል ፋንክሽን ነው የሚሆነው። በጣም ኤክሳይቲንግ የሆነ ቶፒክ ነው የሚሆነው። ስለዚህ በዛ ቪዲዮ እስከምንገናኝ መልካም ጥናት፣ መልካም ቆይታ።